ከጥቂት ዓመታት በፊት አዲስ አበባ ቤቴ ይሉ የነበሩት ኢሳያስ አፈወርቂ ሰሞኑንም ካይሮ ሄደዋል። 5 ቀን ይቆያሉ ተብለዋል። ከጥቂት ዓመታት በፊት አብይ አህመድን ለጥፋት ሲያሰለጥኑ የነበሩት የኤርትራው ፕሬዝዳንት በእርግጥም ወደ አለቆቻቸው በረዋል። ከጥቂት ዓመታት በፊት በኢዮቤልዩ ቤተ መንግሥት በቀይ ምንጣፍ ብቻ ሳይሆን ቀለበት በማሰር ብቻ ሳይሆን ኢሱ ጭሱ በሚለው ዘፈን ብቻም ሳይሆን ፈንዲሻና ቆሎ በማዘገንም አቀባበል ይደረግላቸው የነበሩት የሻቢያው አለቃ በፈርዖኖች ሀገር የተደረገላቸው አቀባበል እንደ አዲስ አበባው ቅጥ አምባሩ የጠፋ አይደለም። አብይ አህመድ ማንም አያድንህም ብለው በኢሳያስ ላይ በዛቱ በ24 ሰዓታት ውስጥ ወደ ካይሮ የሄዱት ፕሬዝዳንቱ ግብፅ ታድነኛለች ያሉ ይመስላሉ። ከ28 ዓመታት በፊት ኢሳያስ ኢትዮጵያ ላይ ወረራ ከከፈቱ በኋላ ለመጀመሪያ ጊዜ ወደ ውጭ ሀገር የበረሩት ወደ ግብፅ ነበር። ዛሬ ግን በመወረር ዋዜማ ላይ ሆነው ወደ ሰሜናዊ የአፍሪካ ጫፍ ወደ ሁለተኛው አፍሪካዊ ቤታቸው ተሻግረዋል። ከጥቂት ዓመታት በፊት ኢሳያስ በኢትዮጵያ ፍቅር ያበዱ የነደዱም ናቸው ሲል የነበረው የብልጽግናው ኃይል ደግሞ ያንን ብዙ ያለበትን አንደበቱን ረስቶ ቀለበት ያጠለቀበትን ጣቱንም ዘንግቶ ግብፅ ሻቢያን ልታሴርብን ነው ብሎ ሲናገር እየተሰማ ነው። የኤርትራን ውለታ ከፍለን አንጨርሰውም ሲል የነበረው የአብይ አህመድ አንደበት ከጥንት ጀምሮ ኤርትራ ጠላት ነው እያለ ነው። በእርግጥ የአዲስ አበባዎቹ ዋሾች ንግግርም ሆነ የግብፅና ኢሳያስ ድርጊት እንግዳ አይደለም። የብልጽግናው አለቃም ሆኑ በሻቢያ ፍቅር እስከ መቃብር የሚጓዘው ኃይል አንድ አይነት ጸባያቸው ነባር የህግደፍና የግብፅ ተላላኪ መሆናቸው ደግሞም ለኢትዮጵያ ያላቸው ጥላቻ ነው ማለት ይቻላል። ባንዳነትን ከነሙሉ ልብሱ የተጎናጸፉት የብልጽግና አገዛዝ ቁንጮ ሰዎች ግብፅ ስፖንሰር ባደረገችው አመፅ ስልጣን ይዘው ለሻቢያ አሽከሮች የሹመት ድራጎት ጣል ያደረጉ ናቸው። እናም ይህ ነባር እውነት ነው። ኤርትራና ግብፅ የሚመክሩትም የሚገናኙትም በጸረ ኢትዮጵያ ጉዳዮች ላይ ሊመክሩ ነው። በሁለቱ ሀገራት መካከል የሚያገናኝ የጋራ የኢኮኖሚ አጀንዳ የለም የሚለውን ድምዳሜ ለመያዝ የሚያስችሉን እውነታዎች መካከል ኤርትራና ግብፅ የንግድ ልውውጣቸው በዓመት ከ1 ሚሊዮን ዶላር የማይበልጥ መሆኑን ስናስተውለው ነው። 1 ሚሊዮን ዶላር ማለት አዲስ አበባ ውስጥ አንድ ደህና መኖሪያ ቤት ያለውን ዋጋ የሚያህል ነው። ይህንን ልብ እንበል። ይህ የንግድ ልውውጥ የሚባለው ደግሞ ግብፅ ለኤርትራ የምትሸጠው ነዳጅ፣ የፕላስቲክ ምርትና ጸረ ተባይ መድኃኒት እንጂ ኤርትራ ወደ ግብፅ የምትልከው ቤዝ ሀቢስቲን የላትም። ሁለቱ አገሮች የሚጋሩት ድንበርም የለም። የሚጋሩት ጉዳይ ግን አለ። እሱም በጸረ ኢትዮጵያ እንቅስቃሴዎች ላይ ያላቸው የጋራ አቋም ነው። ይህ ደግሞ ከሻቢያ የመገንጠል ትግል ዘመን ጀምሮ የሚነሳ ነው። 65 ዓመታትን ወደ ኋላ ስንጓዝም የህግደፍን ወላጅ አባት ጀብሃን ግብፅ ካይሮ ላይ ሲመሰረት እናገኘዋለን። ጀብሃን አጥፍቶ ሻቢያን የፈጠረው የአቶ ኢሳያስ አፈወርቂ ቡድንም በኡስማን ሳላህ ሳቢ አማካኝነት ከግብፅ ጋር ግንኙነቱን አስቀጠለ። ቀይ ባህርን አረባዊ ባህር እናደርገዋለን፣ ኢትዮጵያም ከባህሩ እንድትነጠል ማድረግ ያስፈልገናል፣ በአባይ ወንዝ ላይ ልትሰራው የምታስበው አንዳች ነገር እንዳይኖር ማድረግም ይገባል የሚለውን የፕሬዝዳንት ገማል አብዱልናስርንም ሆነ የአንዋር ሳዳትን ፖሊሲ ለመተግበር የተንቀሳቀሰችው ግብፅም ሻቢያን በሙሉ አቅሟ ደገፈች። ፕሬዝዳንት ኢሳያስ አፈወርቂም ግብፅ ሻቢያን የደገፈችበትን ምክንያትና ዘመን ሲያስረዱ ዋናው ነገር ከአባይ ወንዝ ጋር የሚገናኝ ነው ይሉና ቀይ ባህርም ሌላው ምክንያት ነው በማለት ያክላሉ። ማስረጃ ፍለጋ ወደ ኋላ 1988 ላይ እንመለስና ኢሳያስ እንደሚከተለው ሲናገሩ እናዳምጣቸው። ብዙሕ ታሪካዊ ምክንያታት አለው። ናይ ግብፅ ደገፍ ንኤርትራ ግብፅ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ እንተዳ ነይሩ ኮይኑ ንኤርትራ ከም ሞጓጠይ ንኢትዮጵያ ቅሳነት መኽልኢ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ነው፣ ለኢትዮጵያ ስራ ለመስጠት። ኤርትራ ናጽነታ ክትረክብ ሞ ልኡላውነት አረጋጊጻ ክትነብር ትኽእላ ዝብል ሐሳብ አይነበረን። ኤርትራ ነፃ አገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓቢ ስትራቴጂያዊ ጸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁፅጻር ናይ ግብፂ ብዘይካ ብዘይ ምርግጋ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመጻእ ይኽእልን ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታው ጠማምታ ዝኸመይ ገይሩ ማዕቢሉ ኣብ ናይ
ግብጽ ፖለቲከኛታት ናቱ ታሪክ አለዎ። የግብጽ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለው። ሁለተኛው ታሪካዊ ምክንያት የቀይ ባህር ስትራቴጂካዊነት ነው። ካልእ ስትራቴጂያዊ ጠማምታ ናይ ግብጽ ዝበሃል ናይ ቀይሕ ባህር ሕቶ እዩ። ፕሬዚዳንቱ በራሳቸው አንደበት ያረጋገጡት ግብጽ ሻቢያን ስትደግፍ የኖረችበት ምክንያት ኢትዮጵያን ሰላም ለመንሳት ነው። ሻቢያ አገር ከገነጠለና በደጋፊዎቹ ህዝበ ውሳኔ ካስደረገ ከ31 ቀናት በኋላ ግብጽ አስመራ ላይ ኤምባሲ በመክፈት በሽፍታነት የምታውቀውን ህግደፍን በመንግስትነት ማወቀችው። ፕሬዚዳንት ኢሳያስ የአገር መሪ ሆነው በአህጉራዊ የአፍሪካ አንድነት ድርጅት የዛሬው የአፍሪካ ህብረት ስብሰባ ላይ ለመጀመሪያ ጊዜ የተሳተፉትም በግብጽ ካይሮ በተካሄደው የ1985 ሰኔ ጉባኤ ላይ ነው። ይሁን እንጂ ፕሬዚዳንት ኢሳያስ እንደሚሉት ከአገር ምስረታ በኋላ በነበሩት ዓመታት ኤርትራና ኢትዮጵያ የነበራቸው መልካም ጉርብትናና የኢትዮጵያም ሰላም መሆን ለግብጾች ምቾት የሚሰጥ አልነበረም። የርቡሕና እዮም ኢሎም ስለ ዝሓስቡ ብዙሓት ፖለቲከኛታት ኣብዚ ከባቢ ምርግጋእ ከይህሉ ንሰውራ ኤርትራ ናይ ብሓቂ ደገፍ መሃብ ዘይኮነ ከም መሳርሒ ክጥቀመሉ ምፍታን ብዙ የግብጽ ፖለቲከኞች በዚህ በእኛ አካባቢ ቀውስና ለመረጋጋት መፍጠር ይጠቅማል ብለው ያምናሉ። ለዚህም የኤርትራን ትጥቅ ትግል ለመጠቀም ሞክረዋል። ስለሚያምኑበት አልነበረም። በመጨረሻ ህዝብ ውሳኔ ተካሄደና ኤርትራ ራሷን የቻለች ሀገር ሆነች። ከኢትዮጵያም ጋር በሰላም መኖር ተጀመረ። ይህንን ግብፃውያን ፖለቲከኞች አልወደዱትም፣ ደስም አላላቸውም። ድሕሪኡ ኣብዚ ከባቢ ኣብ መንጎ ዝተፈላለዩ ሃገራት ዘሎ ዝምድናታት ብፍላይ ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዝምድና ብፅቡቅ እናማዕበለ ክኸይድ ምርኣዮም ንብዙሓት ፖለቲከኛታት ግብፂ ደስ የብሎም። ፕሬዚዳንት ኢሳያስ እንዲህ ብለው በአደባባይ ያመኑት ሀቅ ኤርትራና ግብፅ ያላቸው ግንኙነት አስመራና አዲስ አበባ ባላቸው ግንኙነት ላይ የሚወሰን መሆኑን ነው። በእርግጥም እውነቱም እሱ ሆኖ ዘልቋል። ሻቢያ ከኢትዮጵያ ጋር ሰላማዊ መስሎ በታየባቸው ከ1983 እስከ 1990 ዓ.ም እና ከ2010 እስከ 2014 ድረስ የነበሩት ዓመታት ከግብፅ ጋር የነበረው ግንኙነት የተቀዛቀዘ ነበር። ከእነዚህ ውጭ ያሉት ግን ሞቃታማ ነበሩ። አቶ ኢሳያስ ከነጻነት በኋላ በነበረው ዘመን ከኢትዮጵያ ጋር የነበረው ሰላማዊ ግንኙነታችን በግብጾች አልተወደደም ያሉትን ሐሳብ በሚደግፍ መልኩ በ1990 ዓ.ም ሻቢያ ኢትዮጵያ ላይ ወረራ ሲከፍት ግን ግብፅ ድጋፏን ይዛ ለመዝመት የቀደማት አልነበረም። ሻቢያ ኢትዮጵያ ላይ ወረራ ከከፈተ በኋላ ፕሬዚዳንት ኢሳያስ ለመጀመሪያ ጊዜ ወደ ውጭ አገር የሄዱት ወደ ግብፅ ነበር። ከጦርነቱ ማብቃት በኋላም በአማካኝ በዓመት አንድ ጊዜ ወደ ግብፅ ይሄዱ ነበር። ህዳሴ ግድብም ከተጀመረ በኋላ ደግሞ በአማካኝ በየ6 ወሩ ግብፅ ተመላልሰዋል። በአደባባይ ባደረጉት ንግግርም ግድቡ ግብፅን ለመጉዳት ተብሎ የተጀመረ እንጂ ለኢትዮጵያ ሕዝብ የሚጠቅም አይደለም፣ ግብፅን እንደግፋለን፣ የቅኝ ግዛት ሕጉ ትክክል ነው ብለዋል። ፕሬዚዳንት ኢሳያስ ወደ ግብፅ ያልሄዱት ከሙባረክ መውደቅና ከሙርሲ መፈንቀል በኋላ በነበሩትና እያንዳንዳቸው አንዳንድ ዓመት የቆዩ ጊዜያዊ መስተዳድሮች በነበሩባቸው ዓመታት ብቻ ነበር። ሆኖም እርሳቸው መሄድ ባይችሉም አስመራ ድረስ እየሄዱ የሚያዟቸውን የግብፅ ሹማምንት ማስተናገዳቸውን አላቆሙም። የግብፅንና የኤርትራን ግንኙነት በማስመለከት ሰፋ ያለ ሀተታን ያወጣውና በካይሮ ከሚነበቡ ጋዜጦች አንዱ የሆነው ይህ በምስሉ ላይ የምትመለከቱት ኢጅፕት ቱዴይ ሻቢያውያን አገር እንዲገነጥሉ ከተደረገው ድጋፍ እስከ 1990 ወረራ ድረስ የነበረውን ታሪክ ከ6 ዓመታት በፊት እንዲህ ሲል አስፍሮት ነበር። ግብፅ የኤርትራን የመገንጠል እንቅስቃሴ ከደገፉ ቀዳሚ ሀገራት አንዱ ሆነች። በ1954 በካይሮ በተከፈተ የሬዲዮ ጣቢያ የኤርትራ ታጋዮች እንዲጠቀሙበት ከማድረግ በተጨማሪ ቻሪታብል ኦርጋናይዜሽን ፎር ኤሪትሪያንስ በሚል ስም ኤርትራውያን በግብፅ እንዲደራጁ ተደርጓል። ከመገንጠል በኋላ ኤርትራን ዕውቅና በመስጠት ረገድ ግብፅ ከቀዳሚዎቹ ሀገሮች አንዷ ነች። ከ1990 እስከ 1992 በቆየው የኢትዮጵያና የኤርትራ ጦርነትም ግብፅ ወሳኝ ሚና ተጫውታለች። በአጭሩ ግብፅ የኤርትራ ትግል መወለጃ አገር ብትባል ይሻላል ይላል። ይህ የግብፅ ጋዜጦች እምነት ብቻ ሳይሆን መሪዎቻቸውም የለፉበት ሥራ ነው። የኤርትራው ፕሬዚዳንት የግብፅን ጥያቄና ጥቅም ወግነው በመቆምም የሚታወቁ ናቸው። የአፍሪካ ህብረት መቀመጫ ከኢትዮጵያ እንዲነሳ ጋዳፊና ሙባረክ ሲያስተባብሩ ድጋፍ ከሰጡ የምስራቅ አፍሪካ ሀገር መሪዎች ብቸኛው ኢሳያስ ናቸው። አቶ መለስ ዜናዊ አፍሪካ ከአዲስ አበባ ልትነሳ አይገባትም፣ ከኢትዮጵያ የላቀ ለአፍሪካ የታገለ የለም፣ መንግስቱ ኃይለማርያም በአገር ውስጥ ነፍሰ ገዳይ ቢሆንም በአፍሪካ ውስጥ ግን አርበኛ ነበር፣
ቀዳማዊ ኃይለ ሥላሴ ለአፍሪካ የታገሉትን ያህል ማንም አላደረገም፣ እናም ከአዲስ አበባ የአፍሪካ ህብረት መቀመጫ ሊነሳ አይገባም ብለው የተከራከሩት ኢሳያስ አፈወርቂ በደገፉትና ግብጾች ባቀነቀኑት አጀንዳ ላይ ነበር። የህዳሴ ግድብ ግንባታ እየተካሄደ ባለበት ወቅት ከግብፅ ቀጥሎ በብቸኝነት የተቃወሙ መሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። ይልቁንም መለስ ዜናዊ ግብፅን ለመጉዳት ብሎ የጀመረው የቂም ፕሮጀክት ነው ሲሉ በወቅቱ ከሻቢያ ሰፈር ከማይጠፉ ፖለቲካዊ ኃይሎች አንዱ በሆነው ኦኤምኤን ቴሌቪዥን አብራርተዋል። ግድቡን መለስ ዜናዊ ያሰበው ገና በ1985 ዓ ም ነው በማለትም ተቃውሞና ገጠመኛቸውን እንዲህ ተናግረዋል። I will tell you a story. I've never said it public. 1993 አንድ ተናግሬው የማላውቀውን ነገር ልንገራችሁ። በ1985 ዓ ም ለመጀመሪያ ጊዜ በአፍሪካ አንድነት ድርጅት ስብሰባ ላይ ለመታደም ካይሮ ነበርን። ከዚያ ጠቅላይ ሚኒስትሩ ስለ አባይ ወንዝ ግብጾችን ላወራቸው ፈልጋለሁ አለኝ። በዚህ ሰዓት ነው የግብፅን መሪዎች ስለ አባይ የምታወራቸው? ገና እኮ 1 እና 2 ዓመታችን ነው። ሌሎች የምንሰራቸው ብዙ ስራዎች አሉ። አያስፈልግም፣ ስለ አባይ ወንዝ ማውራት አያስፈልግህም አልኩት። እሱ ግን ሄዶ የአገሪቱን ሁለተኛ ሰው አነጋገረ። ከዚያ በጣም ተናደደና መጣ። ምን ሆንክ አልኩት። አይ ሰውየው ስለ አባይ የምታወራው አንተ ማነህ ብሎ እኮ ተናገረኝ አለኝ። ከዚያም ቀጠለና አሳያችኋለሁ፣ አለቃችሁም፣ እቀጣችኋለሁ ብሎ ዛተ። የዚህ ህዳሴ ግድብ ሐሳብ የመጣው በ1985 ዓ ም ነው። እሱም ግብፅን ለመቅጣት ነው። ይህ ለኢትዮጵያ ልማት ተብሎ አይደለም። ኤሌክትሪክ ማመንጨት 5000 1000 ምናምን ሜጋዋት የሚባለው ትርጉም የለውም። ግብፅን ለመቅጣትና ለመበቀል ነው። to punish Egypt. It's not meant for the development of Ethiopia. It's not meant for the benefit of Ethiopians. Electricity 5000 megawatt. በኢትዮጵያ ፍቅር የነደዱ ናቸው ኢሱ አንበሳው እየተባለ ሰልፍ የተወጣላቸው የተነገረላቸውም የኤርትራው ፕሬዝዳንት ጸረ ኢትዮጵያ አቋማቸውንና ከግብፅ ጋር ያላቸውን ጥምረት አጓድለውም ደብቀውም አያውቁም። በ2005 ዓ ም የበጋ ወራት የግብፅ ፕሬዝዳንት የነበሩት መሐመድ ሙርሲ የአገሪቱን ፖለቲካዊ ድርጅቶች ቤተ መንግሥት ሰብስበው ስለ የህዳሴ ግድብ ሲወያዩ ኢትዮጵያን በጦር መውጋት እንደሚገባ፣ ይህ ካልሆነም ማተረማመስ አስፈላጊ እንደሆነ፣ ይህንን ለማድረግም እንደ ኤርትራ ያሉ ጎረቤቶችን መጠቀም እንደሚያስፈልግ ሲነጋገሩ በቀጥታ ስርጭት በቴሌቪዥን ተላለፈ። ይህንን የግብፃውያንን ውሳኔና መፈክር ደግፎ የተገኘ ብቸኛ መንግሥት ሻቢያ ሲሆን ብቸኛው የአገር መሪም ኢሳያስ አፈወርቂ ናቸው። ሁለቱንም በቅደም ተከተል እንመልከት። በቅድሚያ የመሐመድ ሙርሲን ስብሰባ በጥቂቱ እናስታውሰው። حد للحفاظ على أمننا المائي የውሃ ደህንነታችንን ለማስጠበቅ ሁሉንም ነገር ማድረግ ይገባናል። ለኛ ውሃ የሞትና የህይወት ጉዳይ حياة أو موت. دي كورقة ضغط قاتلة على مصر. በኢትዮጵያ ውስጥ አመጽ የሚያካሂዱና ይህንንም የግድብ ግንባታ የሚያስቆሙ ኃይሎችን ማሰማራት ይገባናል። ለምሳሌ 35% ህዝብ ኦሮሞ ነው። ኦነግ የሚባል ድርጅት አላቸው። ኢትዮጵያን ለማዳከምና ለመሰባበር ይህ ኃይል ይጠቅመናል። ኦብነግንም እንደግፈው። እነዚህ ሁሉ ካልተሳኩ ደግሞ ይህንን ግድብ በእንጭጩ ለማስቀረት ጎረቤት ሀገራትን መጠቀም አለብን። وتعتبر دي ورقة ضغط على شايف ان احنا አንዳች የሆነ ጥምረት መፍጠር አለብን። ጥምረቱ ከኢትዮጵያ ጎረቤቶች በተለይም ከኤርትራ ከሶማሊያና ከጅቡቲ ጋር መሆን አለበት። ይህንን መስራት ያለበት ደግሞ የደህንነት መስሪያ ቤቱ ነው። እነዚህን ሀገራት ተጠቅመን ለኢትዮጵያ اللي يخلصوا من جوه. የቀድሞው ፕሬዝዳንት ሙርሲ ኢትዮጵያን ለማተራመስና የህዳሴ ግድብ ግንባታን ለማስቆም የሚመክረው ስብሰባ በቀጥታ ስርጭት እንዲተላለፍ ካደረጉበት በኋላ ቀድሞ አጋርነት ያሳያቸው ብቸኛው መንግስት የኤርትራው ሻቢያ ነው። በዚህ በምስሉ ላይ የሚታየው የሱዳን ትሪቡን የሚያዝያ 18 2013 ዘገባ የአባይ ወንዝ ውሃ ለግብፅ የተገባ ነው፣ ግብፅ ሳትፈቅድ የተፋሰሱ ሀገራት በአባይ ወንዝ ላይ ምንም ልማት አይሰሩም የሚለው የቅኝ ግዛት ስምምነት ሊከበር ይገባል ስትል ኤርትራ ለፕሬዝዳንት ሙርሲ ጦረኛ ስብሰባ ድጋፍ ሰጠች። እንዲህ እያሉ ሲቃወሙት ሲያጣጥሉትና ሲጠሉት የነበረውን ግድብ ነው እንግዲህ ከአፍንጫቸው የራቀ ሐሳብ የሌላቸው የብልጽግና መሪዎች ጠቅላይ ሚኒስትር አብይ ጉባ ድረስ ወስደው ሲያስጎበኟቸው ታዩ። ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉብኝት ካደረጉባቸው ቦታዎች አንዱ ነው ታላቁ የኢትዮጵያ ህዳሴ ግድብ። እንግዲህ በሁሉም ባየናቸው ጉዳዮች ሲበዛ ደስተኞች ነን። መላው የኢትዮጵያ ህዝብ ደስታ ሊሰማው ይገባል። ኢሳያስ አፈወርቂ ከግብፅ ወገን ሆነው እንዳይነሳም እንዳይገነባም ሲከራከሩበት የነበረውን ግድብ ነው እንግዲህ ስለ ጎበኘሁልህ መላው የኢትዮጵያ ህዝብ ልትኮራና ልትደሰት ይገባል፣ እኔና ኢሱ ግን ተደስተናል የሚሉት የግብፅና የኤርትራ ግንኙነት ቀዳሚ አጀንዳ ኢትዮጵያ መሆኗ ራሳቸው ፕሬዝዳንት ኢሳያስ ከማመናቸው በተጨማሪ
በርካታ ማስረጃዎችም ይቀርባሉ። በ1990 ኢትዮጵያን ሲወሩ ግብፅ ሰራሽ መሳሪያዎች ተማርከዋል። ከ1992 ጀምሮ ባሉት 10 ዓመታት ፕሬዚዳንት ኢሳያስ በአማካይ በዓመት አንድ ጊዜ ከጦርነቱ በኋላ እንደ ብርሃኑ ነጋ ያሉ ሰዎችን $500,000 በየመንፈቁ እየሰጡ ኢትዮጵያን ለማተራመስ የሚያስችላቸውን ፕሮጀክትም ነድፈው ተንቀሳቅሰዋል። ከ1992 ዓ.ም ጀምሮ ባሉት 10 ዓመታት ፕሬዚዳንት ኢሳያስ በአማካይ በዓመት አንድ ጊዜ ወደ ካይሮ ይሄዳሉ። በ1995 ግብፅ በአካባቢው ሀያል ሀገር እንድትሆን የሚያደርጋትን የውል ሰነድ ለኤርትራ ቅርባ ተፈራርመዋል። በ1997 ዓ.ም ደግሞ ከፕሬዚዳንት ሙባረክ ጋር ተመሳሳይ ይዘት ያለው ኢትዮጵያ ተኮር የስምምነት ውል አስረዋል። ፕሬዚዳንቱ የህዳሴ ግድብ ግንባታ ከተጀመረ በኋላ ደግሞ ቢያንስ በዓመት 2 ጊዜ ወደ ግብፅ ይመላለሱ ዘንድ ቀጠሉ። በእርግጥ በአንድ ዓመት 3 ጊዜ የሄዱበትም ወቅት አለ። ፕሬዚዳንት ኢሳያስ ወደ ግብፅ ያልሄዱበት ዓመት ሙባረክ ከስልጣን ተነስተው ፊልድ ማርሻል መሐመድ ታንታዊ የጊዜያዊ መንግስቱ ፕሬዚዳንት በሆኑበት ወቅትና እንደገና በ2005 ዓ.ም በግብፅ አመፅ ተቀስቅሶ የሙርሲ መንግስት ሲፈነቀል በነበሩት ጊዜያት ነው። እሳቸው ባይሄዱም ሹሞቻቸውን አላኩም ማለት ግን አይቻልም። በዚህ በምስሉ ላይ የሚታየው የኤርትራ ማስታወቂያ ሚኒስቴር መረጃ የሚለውም እሱን ነው። በግብፅ ገና ጊዜያዊ መንግስት በተቋቋመ በጥቂት ወራት ውስጥ የግብፅ የጦር ኃይሎች ምክር ቤት ፕሬዚዳንት ለነበሩት ለመሐመድ ታንታዊ በአፍሪካ ቀንድ ዙሪያ አብረን እንድንሰራ ፈልጋለሁ የሚል ደብዳቤ አስይዘው ኡስማን ሳለህን ወደ ካይሮ ልከዋቸው ነበር። የሙርሲ መንግስት ተፈንቅሎ በተቋቋመው የሽግግር መንግስት ውስጥ የነበሩት አድሊ ማንሱርም ተመሳሳይ መልእክት ከፕሬዚዳንት ኢሳያስ የደረሳቸው ሲሆን ይህ በወቅቱ በጻፉት መልእክትም ከግብፅ ጋር በአባይ ተፋሰስ አገራት ዙሪያና በአፍሪካ ቀንድ ጉዳዮች ላይ በጋራ መስራት እንፈልጋለን የሚል መልእክት ተላልፎላቸዋል። ይህንን የተቀበሉት ሐምዲ ሎዛ የተባሉ ወኪልም ወደ አስመራ ተጉዘው በወቅቱ ውይይት አድርገው ተመልሰዋል። ፕሬዚዳንት ኤልሲሲ ወደ ስልጣን ከመጡ በኋላ ግን ኢሳያስ ወደ ግብፅ የተጓዙትን ያህል በኤርትራ ውስጥ ተንቀሳቅሰዋል ማለት አይቻልም። ፕሬዚዳንት ሲሲ ቃለ መሐላ ከፈጸሙለት የጀመረው የአቶ ኢሳያስ መመላለስ ቀጥሎ ፕሬዚዳንቱ በስልጣን ዘመናቸው ሁሉ በብዛት የተጓዙት ወደ ግብፅ ሆኖ እናገኘዋለን። ለአብነት እንደ አውሮፓውያን አቆጣጠር ከ2014 ሰኔ እስከ 2018 ጥር ድረስ ባሉት ዓመታት ውስጥ ብቻ 12 ጊዜ ካይሮ ሄደው ተመልሰዋል። ይህ ማለት ቢያንስ በየ5 ወሩ ግብፅ ይሄዱ ነበር ማለት ነው። በ2010 ዓ.ም የብልጽግናው መንግስት በኢትዮጵያ ስልጣን ይዞ ከሻቢያ መሪዎች ጋር ግንኙነት ሲጀምር ግን ወደ ግብፅ ካይሮ ይሮጡ የነበሩት የኢሳያስ እግሮች አቅጣጫቸውን ወደ አዲስ አበባ ዞሩ። ካይሮንም ዘነጓት። ለመጨረሻ ጊዜ ወደ ግብፅ የሄዱት አብይ አህመድ ስልጣን ከመያዛቸው 3 ወራትን አስቀድመው ጥር 2010 ዓ.ም ነበር። ከሐምሌ 2010 ጀምሮ ጎጇቸውን 4 ኪሎና አድሃሎን አደረጉ። ኒውዮርክ ታይምስ እንደጻፈው ኢሳያስ ኤልሲሲን ትተው ከአብይ አህመድ ጋር በድብቅና በይፋ 14 ጊዜ ተገናኙና ስለ እልቂት መከሩ። የኢትዮጵያ መሪዎች በተረት ነው አገር የሚመሩት፣ ኢትዮጵያ 3000 ዓመት የኖረች ነች እያሉ መተረት ይወዳሉ እያሉ በታሪኳም በጥቅሟም ላይ ሲሳለቁባት የነበረችውን ኢትዮጵያን ለማተራመስም ካይሮ ድረስ መጓዝ ሳያስፈልጋቸው ከግብጾች በላይ ፈጣንና ብርቱ የአገር ማፍረሻ መዶሻ የጨበጡ ተባባሪ 4 ኪሎ ቤተ መንግሥት አብይ አህመድ የተባሉ ሰው ያገኙት ኢሳያስ አቅጣጫቸውን ከሰሜን አፍሪካ ወደ ምስራቅ አፍሪካ አደረጉ። 2010 ክረምት። በእርግጥ ሁሉንም የኢትዮጵያ ገዢዎች ተግባር ስትመለከቱ ሁሉም በተረት የኖሩ ሆነው ታገኟቸዋላችሁ። አንዳንዴ 3000 ዓመት ታሪክ ያላት ሀገር ነች ያለችን ይላሉ። ኖሯቸው የማያውቅን ታሪክ እኮ ነው አለን የሚሉት። ተረት ነው ተረት። አቶ ኢሳያስ 3000 ዓመት የላትም ተረት ነው በሚሏት ኢትዮጵያ ውስጥ አየር ኃይሉንም ምድር ጦሩንም ህዳሴ ግድብንም ሲጎበኙ 2 ዓመት ለሚጠጋ ጊዜ ቆዩ። የኢትዮጵያ ስትራቴጂካዊ ተቋማትን አገለባብጠው እንዲያዩ አብይ አህመድ ፈቀዱላቸው፣ አሳዩአቸው። የረሳው እዚህ ጋር አለ እያሉም ገላልጠው አስጎበኟቸው። ከጥር 2010 ወዲህ ለመጀመሪያ ጊዜ ወደ ግብፅ የሄዱት ያለ ልማዳቸው 2 ዓመታትን ቆይተው ከአብይ ጋር የዓለምን ውድ ጦርነት ለመጀመር በሚሰናዱበት በ2012 ክረምት ላይ ነበር። ይህ ማለት ደግሞ አብይ ሳዋን ጎብኝተውና ወታደሮችን አስመርቀው ከተመለሱ በኋላ መሆኑ ነው። የግብፅና የኤርትራ ግንኙነት አዲስ አበባና አስመራ ባላቸው ወቅታዊ ሁኔታ ላይ ይመሰረታልና ሁለቱ ግለሰቦች በትግራይ ያካሄዱት ውጤት እንዳሰቡት ሳይጓዝ ሲቀርና በሰላም ስምምነት ሲጠናቀቅ ኢሳያስ አኮረፉ። ትኩረታቸውንም ወደ ካይሮ አዞሩ። በዚህም ከፕሪቶሪያው ስምምነት ወዲህ ባሉት 18 ወራት ውስጥ 3 ጊዜ ማለትም በሰኔ 2015፣
በህዳር 2016ና በየካቲት 2016 ወደ ካይሮ ሄደዋል። ባሳለፍነው ዓመት ኤልሲሲ ወደ ኤርትራ ከመሄዳቸው ውጪ ለ34 ዓመት አንድም የግብፅ ፕሬዝዳንት ከዚያ በፊት ወደ ኤርትራ ተጉዞ አያውቅም። የሚሄዱት የሚመለሱት ኢሳያስ ናቸው። የሚወያዩትም ስለ ኢትዮጵያ ነው። ውይይቶቻቸውና ሴራቸው ሁሉ አብይ አህመድን ወደ ስልጣን አምጥቶ ስልጣን ላይ እንዲቆዩ አድርጓል። ትናንትም ወደ ካይሮ የበረሩት ለዚሁ እንደሚሆን ክርክር አይኖረውም። ሻዕቢያም ሆነ ግብፅ ከኢትዮጵያ የተሻለ ጸረ ኢትዮጵያዊ፣ በዜግነት ግን ኢትዮጵያዊ የሆነ ሰው የሚያገኙ አይመስሉም። በራሱ አገር ሀብትና ዜጋ አገሩን የሚወጋና የሚያድህይ፣ አንድም ሰላም እንዳይፈጠር የሚሰራ፣ አንድም ግድብ በአባይ ወንዝ ላይ የማይሰራ፣ አንድም እረፍት ለዜጎቹ የማይሰጥ ሰው ይኖር ዘንድ አበክረው ለሰሩት ኤርትራና ግብፅ አብይ አህመድ ሁነኛ ሰው ናቸው። ጥንቃቄው ኤርትራ ላይ ወረራ እንዳይፈጽሙ ማድረግ ነውና ግብፅ በዲፕሎማሲው መስክ ብልጽግናን የበለጠ እንዲወገዝና እንዲገለል ታደርግ ዘንድ፣ ሻዕቢያም በወታደራዊ ቁሳቁስ ይደረጅ ዘንድ ልትሰራ ትችል ይሆናል። የሲሲ ኢሳያስ ውይይትም ይኸው ከመሆን አይቀርም። በእርግጥ ሽፋኑ ሱዳን ነው መወያያችን የሚል ሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።